ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል። እግዚአብሔር በቀልን ይበቀላልና። ኃጢአት ሰርቼ ፍዳ አልተቀበልኩም አትበል። እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአት ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረቱ ብዙ ነው፣ ኃጢአትንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአት አትጨምር። ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና፣ መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። በረከትህ ፍጽምት ትሆን ዘንድ እጅህን ለድሃ ዘርጋ። ስጦታ በሕያው ሁሉ ፊት ጸጋ አለው። ስለ ሞተ ሰውም ምጽዋት መስጠትን አትተው። ከሚያለቅሱ ሰዎች አትለይ፣ ከሚያለቅሱም ጋር አልቅስ። ሕመምተኛንም ሰው መጎብኘት ቸል አትበል፣ በዚህም ይወዱሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁልጊዜም አትበድል። ለዘላለሙ አሜን።